ስሜ ተስፋ ይባላል። የምማረው አንደኛ ክፍል ነው። እኔ ትምህርቴን መቀጠል ፈልጋለሁ። ልጅ ያላችሁ ሁሉ ተማሩ። ልጄ የኔ ክፍል ተማሪ ናት እና መጀመሪያ 4ኛ ቀን ነው እንድታቆም የተደረገው። ስትመዘገብ አሳውቄ ነው የተመዘገበችው። ምዝገባ ቦታ ላይ ግን ስጠይቅ እንድታቆም ከተደረገ በኋላ ስጠይቅ የተባልኩት አካል ጉዳተኛ መሆኗን ስላወቅ ነው እና አካል ጉዳተኛ እንቀበልም ነው ያሉኝ። እኔ ልጄ በጣም ጎበዝ ተማሪ ናት። ከትምህርት ጽሕፈት ቤት ሴቶችና ህፃናት ክፍለ ከተማ ድረስ ሄጃለሁ። እስካሁን ካቆመች 15 ቀን አለፋት እና ይሄን ጊዜ ሁሉ እስከ ክፍለ ከተማ ድረስ ሄጃለሁ፣ ግን ምንም አይነት መልስ ላገኝ አልቻልኩም። የኢትዮጵያ ሕዝብ ድምፁ ልጅ ያላችሁ ሁሉ እርዱኝ።